ያሉት የትልልቅ ሰዎች ናቸው ለምኛል። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ቁጦች አይደለም። እኛ ዝም ብለን ወፍ ዘራሾች ፈጣሪ የለን። እኔና አንቺ ፈጣሪ የለን። እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት ውስጥ የለም። አያቀንም እግዚአብሔር ቢያጥኑ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይህን ሁሉ ዓመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው፣ በሰው ህመም የሚደሰት ነው፣ በሰው እንባ የሚታጠብ ነው። እኛ ያለን አምላክ ይሄ ነው። በኔ ለቅሶ የሚስቅ ነው ያለው፣ በኔ ህመም የሚስቅ ነው ያለው፣ በኔ መጎዳት የሚስቅ አለ። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው። እንጂ በደስታ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ሊባሉ ይህን ሁሉ ዓመት ብቻ እንደዚህ ባልኩ ነበር። ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩ ነበር። እንዲህ ዋጋዊ ሴት እንደሆንኩ ባላደረጉ ነበር። ለካፊር መና ባልከተቱት ነበር። አሁን ፊትሽ ከፍቼ መጠጣው ወይስ ለሄድ? በቃ እየጠየኩሽ ነው። እኔ ልሽ ነገ ጠዋት ከሁለት አንዱ መጨረሻ ነው። በቃ እኔ የማይሽ መጨረሻ ተናገሪ ማለት ጊዜ የለኝም። ተናገሪ ማለት ተናገሪ ምን ጮክ በይ። አባትሽን ታውቂዋለሽ? አቡዬኛም እንደዚህ ያለቀሰው እኔ ኑኑዬን በልጅቷ ቦታ አድርጌ ነው። አሳዝነኝ ነው። ሳትፈልግ ወደዚህ ምድር ፍጠሩኝ ሳትል ሳትፈልግ መጣ እንዲህ ስትባል ልጅቷ ምን ታድርግ? ፍጠሩኝ፣ ልምጣ፣ ውለዱኝ ብላ እኮ አይደለም የተወለደችው። ለምን እንዲህ ትባላለች? የ11 ዓመት ልጅ ቁጭ አድርጎ እንደዚህ እንዲ ጭንቅላቷ ድጋሚ ሰው ትሆናለች። ሳኖን ያወጣ እኛ እንደዚህ አስለቅሳ ነው መፍትሄ ፈልገን ያለው ነው። አቡዬ በቃ አናግራት። ያው ልጅቷ እኛ መውረድ እንችላለን። ልታናግራት ብቻዋንም ከሆነ እኛ መውረድ እንችላለን። መውረድ ተቀመጡና ትናገር። በመጀመሪያ ደረጃ ምን እንደዚህ እንዳረጋት ትንገረን። ግን ምንም ቢሆን ልጆቻችንን አይኖ በጣም ከባድ ነገር አሳልፈሽ ይችላል።